አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ዛሬ እስኪ እንግዲህ አመዳሜ ሀዲያ አምጥታልኛለች። እች እንደምታዋት ያው ወንዶች ኡምራ ምናምን ሲሰሩ የሚለብሷት ናት። ወንድ መስያት ይሆን ያረቢ ይሆን? እስኪ እንግዲህ ስጦታ ይናቅም ተብሏት። ይሄ ደግሞ እስኪ እንፍታው። እሽግ ነው። እስኪ ምንድን ነው? ምን ይሆን ነገሩ? እስኪ ምንድን ነህ? ከየት ነህ? ወደ የት ነህ? አይ ደግሞ ትዕግስተኛ ሰው ያስፈልገዋል። በቃ ለቸኮለ ሰው አይሆንም። ማሻአላህ ሽቶ ነው። ውሃ ይሆን እንዴ? ኧረ ውሃ ነው እናንተ፣ ሽቶ አይመስለኝ። ይሁን እንግዲህ የሽቶ እቃ ነው ዞሮ ዞሮ። እሺ ወደ ሶስተኛው ደግሞ እንሂድ። እስኪ ይሄ ደግሞ ምን ይሆን? እስኪ እንይላት። ኧረ ብር ነው መሰል እናንተ፣ ብር አለ ውስጡ። ብር ነው መሰል። ብር ጨምራለሁ። ሸፋፋ የሆነ ሴትዮ አያችሁ? ህፃን ልጅ ነኝ እንዴ? አሁን ይሄን ከረሜላ ገዛችልኝ። ጉድ እኮ ነው። እውት አያችሁት? የእሷን ቤት 12 ቀን ደግሞ መጠበቅ ኢጃዛ በወጣ ከዚህ የበለጠ መጣ ነበር። ይቺ ግትቻ የሆነ የሴትዮ ትዋለ ይሄ መልስላታለሁ። እንደውም አልፈልግም። ይሄም ወንድ ነኝ ብዬ ነው መልስላት። እና ውዶች እንግዲህ ይመስላል ሀዲያው። እናማ ውዶችዬ በቃ ለኔ ብቻ ነው የሸወደችኝ ብዬ በቃ ክላሷ ሂጄ ማየት አለብኝ እኔ ሌሎቹ ምን እንደገዛችኝ ብዬ ሳጣራ ነገሩ እንዲህ ነው፣ ተመሳሳይ ነው። ያው ምን ቢለያይም ይታያችኋል። አልሰርባትም እንግዲህ ያስበቃ። ሽኩራን ያ መዳሜ ሽኩራን። በቃ ሀዲያው ይሄ ነው። በቃ ይሄው ቾኮሌት ይሄ በቃ ጉዲ። ደግሞ ሌላ ነገር ይመጣል ብዬ ነበረ። እንዴት ትሸውደኛለች እንደ ህፃን ልጅ ከረሜላ ገዝታለኝ የምትመጣው እያልኩ ነበረና በቃ ያው ከነሱ ካላነስኩኝ አልሐምዴ ነው፣ ተመስገን ነው እላችኋለሁኝ ዘመዶቼ። እና ይህን ይመስላል የዛሬው ቆይታችን፣ ይሄን ይመስል ነበረ። እስኪ እንደው በዛውም ክላሷን ሰለል ላድርገው። ሀዲያውን ማየት አለብኝ መቼም። ዛሬውኑ ጨርሳ አሰጣችሁም ያመጣችሁም ብዬ ቀጭ ቆያልኩ። ፎቅ መጣው ነገር ውድ የለ። አይዋ ማጣራት አለብኝ፣ ሁሉንም ቼክ ማድረግ አለብኝ። ምነው እኔን የምሸውደኝ እንጂ መጫጩባ በቃ ከክላሷ ለርሳት መጣብኝ ማለት ነው። ከመጣች እግሬን ነው መሰብረኝ። እግሬን ከሰበረች ደግሞ ማን ይሰራላታል? ማን ይሰራላታል? ወደ እናቴ እግሬን እፈልገዋለሁ። እዚህ ያደረሰኝ እግሬ መስለውኝ ያጀባል። እና ልጁ ክላስ ገብቼ እያሞካቦክ ነው። አሁን ደግሞ ዱባይ ለህር ነው ምናምን እያለ እና ሻንጣ ምናምን እያዘጋጃቸው ነኖችን ሻንጣ ማለት ነው። ቺቺ የምታክል ሻንጣ በቃ ሲፈልግ ለራሱ ይጨምርበት ሌላ ነገር አይላችኋለሁ ውዶችዬ። እና እንግዲህ ይህን ይመስላል የዛሬው ቪዲዮዋችን።